ሚስኮንሰፕሽን አላቸው ስለኔ ብለህ የምታስበው ማጥራት የምትፈልገው ነገር አለ? በጣም ብዙ እንዴ እኔ ጸረ ኦሮሞ ያላለኝ ጸረ አማራ ያላለኝ ጸረ ትግራይ ያላለኝ አለ በት ጸረ ሙስሊም እና ሁሌ ይገርሙኛል ወንዘ ሲዛት ቢኮዝ ምንም ጭንቅላቴ ውስጥ የሌለ ነገር ሰውን በብሔሩና በምኑ አይቼም አስቤም አላውቅም። እና ጸረ እንትን ነው ሲል ምን ማለት ነው? እንደዚህ ምን አንድ ሰው እንዴት ነው ጸረ አማራ የሚሆነው? ምን ማለት ነው? አንድ አማራ ልትጠይቅ ትችላለሽ ወር ምናምን በት እንዴት ነው ጠቅላላ ጸረ አማራ? ይሄ ማስፈራሪያና የብልግና ፖለቲካ ነው የሚያደርጉት። ሶ አረቄ ወይስ ጠላ? መጠጥ አረቄ መጠጥ ነው። አልጠጣም ሊል መስለኝ ነበር። ወይኔ አስበላኝ ልጅ እያልኩ እናቴ አረቄ ትሰራለች እና በቃ ማይ እኔ አሁን ሌላ መጠጥ ትተናል። አሁን እኛ ቤት ከምግብ በኋላ ምናምን አንዳንድ ወይ ሁለት መለኪያ። ይሄን አርጊመንት ሴትል አድርግልን። አረቄ ምንም አይነት ፔን ያድናል አያድንም? አይ እሱን አላውቅም እንጂ ክራምፕስ፣ የሆድ ክራምፕስ፣ ምንም አይነት ክራምፕ ለሆድ ዲቶክስ ለማድረግ ያድናል ብዬ አምናለሁ። ፖሲብል አይ ምንሽ በተለይ በደንብ አሁን ጥሬ ስጋ ምናምን በልተሽ ወር ክትፎ በልተሽ ምናምን አንድ ሁለት አረቄ መድኃኒት ነው። እኔ ምንሽ እስማማለሁ። መድኃኒት ስትይ እሱን ማለትሽ ከሆነ 7-8 ሲሆን ነው 6 ከሆነ ነው 7-8 ሲሆን ነው የሚመጣው። መስመርህን አሳሳቢ የሆነ ልክ ከሮናልዶና ከሜሲ ማን አደራ እንድጠይቁልን ተብለን ነው። አደራ ይሄ አይስዌር አሉ ብዙ አሉ። እነዚህ የሁለትዮሽ ጥያቄዎች እኔ ምን መሰለሽ ሶ ባያዝድ ሳንሆን ጀጅ ማድረግ እንችላለን ወይ? እንደዚህ አይነት ስፖርት ቬሪ ማች ኢሞሽናል እንትን አለው እና አሁን ሮናልዶ የማንቸስተር ዩናይትድ ተጫዋች፣ አንተ የአርሰናል ተጫዋች ሆነህ የማንቸስተር ዩናይትድ ተጫዋች የነበረ ሮናልዶን መከራችንን ሲያበላን የነበረ እሱን ልወድ የምችልበት ግራውንድ የለም። እግረ መንገዱን የአርሰናል ደጋፊ እንደሆነ ለዚህ ሜሲ ይሻለኛል። በሩቅ ነው እሱ እዛው ሳይነካን ነው እዛው ባርሳ ውስጥ ምናምን እንትን ያድርግ። ከጥሬ ስጋና ከጥብስ ጥሬ ስጋ እኔ አንዳንዴ ነው እንጂ አልወድም። እንትን የለውም። ከጥሬ ስጋም በጣም ወደው አዋዜውን ነው እና እንትኑ እኔ ምን ነው